ኢና አዕተድና ሊዛሊሚነ ናራ ለነዛ ለካዱት ሰዎች ግን ጀሀነም እሳትን አዘጋጅቻለሁ አለ። እንግዲህ እውነት ማን ነበረ ስምሽ? ማን ነበር ያለችኝ ስሙ? ናርዶስ። ኦልራይት እንግዲህ ወሳኝ እሺ ሙስሊም ከሆንኩ በኋላ መሳደብ ስለማልፈልግ መናገርም ስለማልፈልግ ስለነበርኩበት የሆነ ነገር ማለት እፈልጋለሁ እና ለቤተሰቦችም ያው ስለሚሰሙ ማስተላለፍ የምፈልገው ያው እኔ አንዱን አምላክ ምንም ሳላጋራ ማምለክ ስለምፈልግ ነው። በጣም ይቅርታ እናቴ በጣም ይቅርታ እንጂ አስበልጬው ነው ጌታዬ ሁሉንም የፈጠረ አምላክ ስለመረጥኩኝ ነው። የሆነ ሰዓት አንቺ የሚገባሽ ይሆናል። በጣም ይቅርታ በጣም ይህም ብቻ ነው ብለው። ማሻአላህ ይሰጣታል ኢንሻአላህ ያ ረብ። ለእናቷም ሂዳያ ይስጣት። እሺ አሁን መጀመሪያ አንቺን እናስቀድምና ከዛ ዱዓ እናደርጋለን ኢንሻአላህ። ችግር የለውም። ዝግጁ ነሽ ናርዶስ? አዎ ማሻአላህ። ኧረ ኦኬ አንዴ ሙይቱን አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ዓብዱሁ ወረሱሉሁ። አልሐምዱሊላህ አላህ ከጀሀነም እሳት ነፃ ላወጣሽ። ከአላህ ውጪ በእውነት የሚመለክ አምላክ እንደሌለ በልቤ አምኜ በአፌ መሰክራለሁ። ነብዩ ሙሐመድም የአላህ መልእክተኛና ባሪያው መሆናቸውን በልቤ አምኜ በአፌ መሰክራለሁ። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። አልሐምዱሊላህ ረቢል ዓለሚን። ጌታችን ምን ይሳናል አንተ? አልሐምዱሊላህ ረቢል ዓለሚን ለከል ሐምድ ወለከል ሹክር አላሁመ ለከል ሐምድ። አልሐምዱሊላህ ለአላህ ምስጋና ይገባው፣ ልብሽን ለከፈተልሽ ቀጥተኛውን ጎዳና ላመራሽ ጌታ አላህ ሱብሓነሁ ወተዓላ ምስጋና ይገባው። አልሐምዱሊላህ አልሐምዱሊላህ አልሐምዱሊላህ። እንግዲህ ዛሬ ያው እንደተወለደ ህፃን ልጅ ነሽ። አጅርሽንም መረተይን ነው የምትከፈይ። ሁለት ጊዜ ነው አጅርሽ የሚከፈልሽ፣ እንደኛ አንዴ አይደለም ሁለቴ ነው የሚከፈልሽ እና ትልቅ ስጦታ ነው ያገኘሽ። ወላሂ አልሐምዱሊላህ ረቢል ዓለሚን። እና ዛሬ ሙስሊም ስትሆኚ ነብያችን ሰለላሁ ዐለይሂ ወሰለም እንዳሉት ምንድን ነው ያሉት መሰለሽ?